ከዛ የተወሰዱት ሚኒሊክ ሆስፒታል ሬሳ ነው ብለው ወደ ሬሳ ክላስ አስገቡት። ይቀበር አይ እኔ አቡነ ሀራ ድንግል ነው ያልኩኝ። አቡነ ሀራ ድንግል የማይፈውሱት በሽታ የለም። ስለዚህ እምነቱና ጸበሉ ትቻለ። አረ ሙቷል። የሞተ ሰው እንዴት ይነሳል? እባክሽ ይቀበር በሰዓት ሰው እንዳይጉላላ። አይ አይሆንም፣ እምነቱን ቀቢው ካልዳነ እውነቱን አቡነ ሀራ ድንግል አይችሉም አለች። ወሰደችና እምነቱን ሲቀባበት ትንፋሹ ተሰማ። ከደቂቃዎች በኋላ እዛ ከሶስተኛው ፎቅ የወደቀው ሕፃን በእግሩ መሮጥ ጀመረ። አቡነ ሀራ ድንግል ስም ሲጠራ፣ ይኸው የጻድቁ ስም ሲጠራ አጋንንት ይሸበራል፣ አጋንንት ይቀጠቀጣል። አስገባው ወደ አባታችን ውሰደው፣ ወደ መላከ ታቦር ወደ ዋና አስተዳዳሪ ውሰደው። አጋንንት እንዲመድረስ ያጣል። አረ መድኃኔዓለምን አመስግኑ። ማን ይመስገን? ማን ይችላል? ማን ይፈውሳል? ማን ያድናል? ማን ያደርጋል? እግዚአብሔር ይችላል። እልል ብላችሁ አመስግኑ። ምዕመናን እየሰማችሁ ነው? እባካችሁ አደራ በሰማይ መልእክት ለመላው ዓለም አስተላልፉ። እየሰማችሁ ነው? እየሰማችሁ ነው? ይኸው አጋንንቱ ተዘርሯል። አደባባይ ላይ እያያችሁት አቡነ ሀራ ድንግል በመስኪ የካንሰሩ ስፔሻሊስት እኔ ላይ ያለውን ጭንቀት እኔ ላይ ያለውን በሽታ ከፈጣሪ አምናለሁ ምስል አደርገው አውጡን ይበሉ ሁላችሁ እናንተ እግዚአብሔርን አመስግኑ። አጋንንት እየተቃጠለ ነው። ይኸው ዲያብሎስ እየተቃጠለ ነው። ይኸው አጋንንት እያፈረ ነው። በማን ጸበልና እምነት? በማን ጸበልና እምነት? መመፈወሱ አጋንንት እየታዘዘ ነው። በአቡነ ሀራ ድንግል ጸበልና እምነት እያጓራ እየወጣ ነው። ማን ይችላል? ማን ይፈውሳል? አሁንም አመስግኑት መድኃኒዓለም። ምዕመናን አሁን አቡነ ሀራ ድንግል እዚህ ቦታ ላይ 7 ዓመት ጸልየዋል። ዋሻቸው አለ። ከ300 በላይ ስውራን ዋሻ ላይ አሉ። አጽመ ቅዱሳን አለ። አቡነ ሀራ ድንግል አሁን ዓለምን እያዳኑ ነው፣ ግን እያወናበዱ ነው። አደራ ይህን መልእክት ለመላው ኦርቶዶክስ አዳርሱ። እየሰማችሁ ነው? ረቂቅ ሚዲያ ምን አለ? ቲክቶክ ግቡና ኮሜንት ጻፉለት። ይህ ህገ ወጥ ተግባር ነው። ተከትሎ ጌትነት ኦፊሻል የሚባል ልጅ ይህንን ስህተት እየሰራው ነው። የአቡነ ሀራ ድንግል ጸላት በሌሉበት ቦታ አቡነ ሀራ ድንግል እዚህ ቦታ ትንቢት ተነግሮ እሳቸው ጸልየው ስውራን በምስጢር ለአባቶች ምስጢር ነግረው ጸላታቸው ባለበት ቦታ ሰው እየተፈወሰ ነው። ነገር ግን ንግድ በሚመስል መልኩ እዚችው ጣፎ ላይ አቡነ ሀራ ጸበል ፈለቀ እያሉ ህዝብን እያታለሉ ነው። እባካችሁ ተናገሩ። እየሰማችሁ ነው? እውነትን እውነት ማለት አለብን የለብንም? እውነትን እውነት ማለት አለብን የለብንም? ለሁሉም ሰው ተናገሩ። እሺ አቡነ ሀራ ድንግል ዋሻቸው ገብርኤል እጥፍ ብላችሁ ነው እንጂ ያለ ጣፏ አማኑኤል የለም። ባይዘው አንድ ነገር ልንገራችሁ። ማን ፈራጅ ነው? ማን ፈራጅ ነው? አባናኩቶን እናንተ ታውቋቸዋላችሁ። አልናገርም አይደለ? ስራቸውን ሁሉም ክርስቲያን ያውቀዋል። ልቡን አይስጠን የሁላችንም። አቡነ ሀራ ግን ገብርኤል ወረድ ብለው ዋሻቸው 7 ዓመት የጸለዩበት ስውራን ያሉበት አጽመ ቅዱሳን ያለበት ከቤተ መቅደስ የሚፈልቀው ጸበል ለጆሮ ለልብ ምታት መድኃኒት ይኸው አጋንንት ተቃጥሎ ወጥቷል። መድኃኔዓለም ክብር ለእርሱ ይሁን። ኧረ ምን በሉ ማን ይችላል? ማን ይፈውሳል? እየተጋለጠ መንፈስ እስኪ ልበል ወንድም አንድ እናታችን ከዚህም በፊት የአቡነ ሀራ ድንግል ገዳም ይስፋፋ ይሰራ፣ ይህ ሁሉ በሚሊዮን የሚቆጠር ሰው እየመጣ እየዳነ ይሰራ ያው ምርቀኞችን ይሰራ ደስተኞች ናችሁ? እርግጠኛ ናችሁ? መኪና ላይ 10,000 ብር ቃል ገብተው ነበረ። 3,000 ብር አመጣዋል። እናታችን ጸዳለ ማርያም ነው የሚባለው ያቆም ልጅ አላቸው። እዛ ገብጋብ ቆራቢ ናቸው። እስኪ ምን በሉላቸው?
ደግታለን እስኪ በተረደግልኝ ማነው ክርስትና ስማ ወለታ ማኑኤል የማኑኤል እግዚአብሔር ያሳድግሽላት። እስኪ 1500 ብር አመጣለን። የጻድቁ ቤት ይሰራ ይሰራ። እርግጠኞች ናችሁ? ዲያብሎስ ይፈር፣ ጸበሉ ይስፋፋ። እርግጠኞች ናችሁ? እግዚአብሔር ጎደሏችሁን ይሙላላችሁ፣ በሽታችሁን ያውጣላችሁ፣ ጭንቀታችሁን ያቅልልላችሁ። ጻድቁ ቤታቸው ይሰራ፣ የኔን ጎደሎ ይሙሉልኝ። እኔ ጋር ጎደሎ ካለ ጻድቁ ያትረፍርፉት የምትሉ ክርስትና ስማችሁ ይጻፋል፣ የጻድቁ ቤት ይሰራል። አሁን ከስር ትጀምራለሁ። ለምሳሌ አንድ ቲሸርት ኃጢአት በስተቀር ያስተካክሉላችሁ። እልል በሉ እልል በሉ። ማን ነው እናቴ ስሞት ስሞት ስማየው ክርስትና ያስከወዳቸው ማነው ስሙ? አሁን ክርስትና ተክለ ማርያም ወላዲተ አምላክ ቅድስት ድንግል ማርያም በዘርፋፋ ቀሚሷ ሁሌም ተጠብቀ ጻድቁ አቡነ ሐራ ድንግል ቀድመው ቤት ይግቡ። ጎደለኝ የምትለውን ይሙሉልን፣ የሁላችሁንም ጎደሎ ይሙሉላችሁ። ቀድመው ጻድቁ ቤት ገብተው ሁሉም ነገር አስታክለው ይጠብቋችሁ። እርግጠኞች ናችሁ? ምን ሆናችሁ ናታችሁ ተለጎመ? የእሱ ስም ሀብተ ማርያም ነው። እስኪ ና ሀብተ ማርያም ና አንቺ እስኪ ና ወንድሜ ይሁት አቡነ ሐራ ድንግል ስማቸው ሲጠራ ድርቅ አድርጎ ዲያብሎስ ቀጠል ብሎ ከላዩ ላይ ወጣለች። እናታችንን እንባዋ ታበሰ። እናታችን በጻድቁ ቤት ያገኘች የጻድቁ ቤት መስሪያ ልጄን ተፈወሱልኝ። ከልጅ በላይ ምን አለ? ምን አለ? እናቶች እኮ የምትኖሩ ለልጅ ነው። እኛንን ክፉዎች ለእናንተ ማንኖረው እንደዚህ አድነውልኝማ ለጻድቁ ዝም ብዬ አልሄድም። 10,000 ብር እልል ብላችሁ መስግኑላቸው። እልል በሉ እስኪ እልል በሉ እልል በሉ እስኪ እልል በሉ እልል በሉ በደንብ እልል በሉ። አይሰማም አይሰማም አይሰማም። ማን ይመስገን ማን ይመስገን። እኔ ልንገራችሁ፣ እልል ስትሉ አቡነ ሐራ ድንግልን ስትጠሩ እናንተ ማታውቁት በስውር ያለ መንፈስ እናንተ ላይ ያለ ብን ብሎ ይወጣል። አታምኑም? ታምናላችሁ? ያመነ የተጠመቀ ምን ይላል ይላል። ወንጌል ላይ ነው ያለ፣ ተረት ላይ ነው ያለ። ማርቆስ 16:16 ነው። ወዳጄ ያመነ የተጠመቀ ይድናል። የመጀመሪያው መስፈርት ወንድሜ ሰማተህ ማመን ነው። ቀጥልና ለሻዝራ አቡነ ሐራ ድንግል ሙልጭ አድርገው ከላይ ላይ ያለውን መንፈስ ያወጣሉ። አረ ልብላችሁ መድኃኒዓለም ምን አመስግኑ። ማን ይችላል? እንደናንተ ማን የታደላለ? ይኸው ከቤተ መቅደስ የሚፈልቀው ጸበል መጥቷል። ልትረሱ እንደናንተ ማን ታውሏል? ይኸው ጸበላቸው ብዙዎችን ከካንሰር የሚፈውሰው የብዙዎችን ቋጠሮ የፈታው የአቡነ ሐራ ድንግል ጸበል ኪዳን ተደርሶበት፣ ቅዳሴ ተቀድሶበት፣ ሰዓታት ተደርሶበት፣ ማህሌት ተቁሞበት፣ በጸሎት በአባቶች ታጅቦ ክቡር አባታችን መላከ ታቦር ሊረጩት ነው። ማን ይመስገን? አሁን እስኪ እንደው ለአቡነ ሐራ ድንግል እንዲሁ ለጻድቁ አቡነ ሐራ ድንግል አንዳንድ ሺህ ብር ቃል ገብታችኋል አይደለ? እስኪ ያለንን ለአቡነ ሐራ ድንግል ኑ እስኪ ወደዚህ ኑ እስኪ ሳንሱ ከአንድ ብር እስከፈለጋችሁ 1 ሚሊዮን ብር ለእኔ ብላችሁ ሳይሆን ለጻድቁ እስኪ ኑ እስኪ የጻድቁ ወዳጆች ጠላት ኑሩልኝ እስኪ አቡነ ሐራ ድንግል ወዳጆች በረከቱ የሚወስደው ማነው? የታደለ ነው። አይጨበጨብም። በረከቱ የሚወስደው ማነው? የታደለ ነው። የሚወስደው ማነው? የታደለ ነው። ወንድማችን 200 ወንድማችን 100 እህታችን 100 ብር መድኃኒዓለም ይስጥልን። አባታችን 400 ብር ይኸው ልጃችን በሰሚበት 1,000 ብር። አረ እልል በሉ እልል በሉ እልል በሉ። ይኸው ቃል የገባውን አሁን በአሁን 1,000 ብር እልል በሉለት እልል በሉለት። እናታችን ቃል የገቡትን አንድ ሚሊዮን ጤና ሰላምን ያድሉ ወንድማችን። 1,000 እግዚአብሔር ሙሉ ጤና ሀብትን ያድል ወንድማችን። ብዙ ብር ወደ 600 እግዚአብሔር ያድልልን ወንድማችን። 50 ብር እግዚአብሔር ይስጥልን ወንድማችን። 200 ብር እግዚአብሔር ይስጥልን ወንድማችን። ቃል የገባውን 1,000 ብር ለጻድቁ እልል በሉ እስኪ እልል በሉ። ማን ይመስገን
መቃብር ማናሙን ተስታችሁ ምዕመናን ከእንግዲህ ስትመጡ አትችሉ። በማን በእግዚአብሔር በእኛ አይደለም። ማን ይችላል? እስኪ ዩቱብ የምትጠቀሙ ዩቱብ ያላችሁ ሄዳለሁ እንቀሳቀሳለሁ ብሎ እግዚአብሔርን ደጅ ጠና ነበር። ማን ደጅ ጠና ነበር? እግዚአብሔርን ደጅ የሚጠኑ፣ ሆስፒታሉን ደጅ የሚጠኑ፣ የጸበል ስፍራው ላይ ደጅ የሚጠኑትን እሱ በምህረቱ በቸርነቱ ያስብልን። እሱ ካልጎበኘ ሆስፒታሉን ደጅ ቢጠና፣ ፕሮፌሰሩም ዶክተሩም ደጅ ቢጠና፣ ጸበሉን ስፍራ ላይ ደጅ ቢጠና ከባድ ነው። የእግዚአብሔር ቤተሰቦች እሱ ሲጎበኝ ነው ፈውስ የሚገኝ ድህነት የሚገኘው። ስለዚህ ደጅ ጠና ነበረ እና ታዲያ ይሄ ስጋ በሽተኞችን በተአምራቱ የነፍስ በሽተኞችን በትምህርቱ የሚፈውሰው ጌታ መድኃኔ ዓለም ኢየሱስ ክርስቶስ ሰው በማጣት እዚያች በቤተ ሳይዳ መጠመቂያ ላይ ደጅ ጠና ወደዚያች ቤተ ሳይል የይቅርታ ቦታ። ቤተ ሳይዳ ማለት የይቅርታ ቦታ ማለት ነው። የምን ቦታ ምእመናን? የይቅርታ ቦታ ቤተ ሳይል ይላታል። የይቅርታ ቦታ እዚያ ላይ ነው ደጅ የሚጠናው። ወደዚያች የይቅርታ ቦታ ይቅር ባዩ መድኃኔ ዓለም ኢየሱስ ክርስቶስ ጎራ ለቅዳሜ ቀን እዚያች ወደ ይቅርታዋ ቦታ እግሮቻችን ወደ ይቅርታ ቦታ ያቅኑ። ምእመናን አንታሰር። በዓለም ላይ እንንጣ። ይቅርታው እንድናገኝ ይቅርታውን ፈልገን የእኛ ቤተ ሳይዳ የእኛ የይቅርታ ቦታችን ቅድስት ቤተ ክርስቲያናችን ናት። እችን ቦታ እችን ስፍራ የሰጠን መድኃኔ ዓለም ምስጋና ይድረሰው። እግዚአብሔርን ይቅርታ የምናገኝባት፣ ፈውስ የምናገኝባት፣ ከስጋም ከነፍስም በሽታ የምንድንባት፣ የምናርፍባት፣ ሰላም የምናገኝባት፣ የምንጽናናባት፣ አስቀድሰን የምንቀደስባት፣ የምንባረክባት፣ ወንጌሉን የምንሰማባት ቤተ ሳይዳ ቅድስት ቤተ ክርስቲያን። ቤተ ሳይዳ ማናት? ቅድስት ቤተ ክርስቲያን ናት። እና እዚያ ስፍራ ላይ ደጅ ጠና ነበር። ምክንያቱም አንድ ክንውን አለ። ይህም ክንውን እዚያች ጸበሏ ስፍራ ላይ የእግዚአብሔር መልአክ ይወርዳል። የማን መልአክ ይወርዳል? እግዚአብሔር መልአክ ይወርዳል። ውሃውን ያነዋጉጠዋል፣ ጠበሉን ያነዋጉጠዋል። በዚያን ሰዓት ቀድሞ የገባ ሰው ይድናል። አንድ ሰው ነው የሚፈወሰው። ስንት ሰው ነው? አንድ ሰው ነው የሚፈወሰው። እንግዲህ መልአኩ እዚያ ላይ መውረዱ ውሃውን ለመቀደስ ለቀድሰው ተመያት ይላሉ። ውሃውን ለመቀደስ መስዋዕትን ለማሳረግ ብለው መተርጉማ ነው። ሰፊ የሆነ ትርጓሜ ሀተታ ይሰጡታል። አንድ በሽተኛ መፈወሱ በኦሪቱ በብሉይ ኪዳኑ ፍጹም ድህነት እንደሌለ ለማስረዳት ለማስረዳትና ለማጠየቅ፣ አንድ ድዊ መፈወሱ በራሱ ሰዎች ተስፋ ቆርጠው እንዳይኖሩ ድህነት እንዳለ ፍጹም ድህነቱ እስኪመጣ ድረስ ሰዎች ድህነትን እየጠበቁ እንዲኖሩ ለማድረግ የሚከናወን ድርጊት እንደነበረ መተርጉማነ መጻሕፍት ተርጉመው አስቀምጠውታል። ስለዚህ እዚያ ስፍራ ላይ ኢየሱስ ክርስቶስ ቅዳሜ ቀን ቤተ ሳይዳ ላይ ተገኘ። ይህ ሰው ከአልጋ ላይ ተጣብቋል። ከበሽታ ጋር ነው የሚኖረው። ጠጋ አለና አንተ ተፈቅድኑ ትየው ልትድን ትወዳለህን አለው። ከቃሉ ጋር ናችሁ ምእመን? ምን አለው? ልትድን ትወዳለህ? ድና ወደ ቤተሰቦች መመለስ ትፈልጋለህ? ምንድን ነው ትወዳለህ አለና ጠየቀው ነው የሚለው። እንዴ መዳን እንደሚፈልግ ያውቅ የለም ለምን ጠየቀው የሚሉ መተርጉማኑ በደንብ አድርገው ያትቱታል። አዎ ያውቃል። እግዚአብሔር ግን ሲያድን አስወድዶ ነው። ምን ብሎ ነው አልኳችሁ? አስወድዶ ነው፣ አስፈቅዶ ነው። የነጻነት አምላክ ነው። የሰውን ነጻነት አይጋፋም። ምርጫው ለመዳን ምርጫው እጃችን ላይ ነው ያለው። ምእመናን ሲኦልን ለመምረጥ መብቱ አለን። መንግስተ ሰማያትን ለመምረጥ መብቱ አለን። የዘላለም ሕይወትን ለመምረጥ መብቱ አለን። የዘላለም ሞትን ለመምረጥ መብቱ አለን። መከራውን ለመምረጥ መብቱ አለን። ደስታውን ለመምረጥ መብቱ አለን።
ስለዚህ መከራውን ሳይሆን ደስታውን፣ የዘላለም ሞትን ሳይሆን የዘላለም ሕይወትን የምንመርጥበት አስተዋይ ልቡና ለሁላችንም እግዚአብሔር አምላካችን ያድለ። እግዚአብሔር አስወድዶ እግዚአብሔር አስገድዶ አያጸድቅህም። ወደ ፈቅደህ በተሰጠህ አይምሮ ተጠቅመህ ለይተህ ሞትና ሕይወት የሞቱን መንገድና የሕይወቱን መንገድ የመለያ አይምሮ እውቀት አስተዋይነት አለ በዚያ ነው። ስለዚህ አስወድዶ አስፈቅዶ ለማድረግ ነው። ያለ ፈቃዱ ሊፈውሰው ምን ላድርግ ብሎ ያው አጨራረስ አለው የመጻጉዕ ያን ስለሚያደርግ ጠየቀው። ከዚህ በኋላ እሱ ደግሞ ምን አለ እንዴ መዳንማ እፈልጋለሁ ግን ሰው የለኝም አለ። ምን የለኝም? 10 ጎልማሳ ነው። ሰው የለኝም ሲሎ ረድቶት ወደዚያ ወደ መጠመቂያው ስፍራ ያስገባኛል። ወይም ደግሞ ባይሆን እንኳን ብዙ ሰው ይከተለው ስለነበረ ከነዚያ ከሚከተሉት በሉ ዛሬ አድራችሁ ይህን ሰው ነገ ቶሎ ብላችሁ አስገብታችሁ እዚህ ጸበል ውስጥ አስጠምቃችሁ ድኖ እንዲመለስ ብሎ ያዝልኛል ነው የእሱ ሀሳብ። እና ሰው የለኝም አለ። አዎ ሰው የለኝም እያሉ መዳን እየፈለጉ ሳይድኑ በሆስፒታሉ ደጅ ላይ በጤና ጣቢያው ደጅ ላይ የቀሩ ኧረ ምንም ይሄ እኮ አይደንቅም ጸበል ስፍራ ሄደው ተጠምቀን ድነን እንመለሳለን ብለው ሞተው የቀሩ ሰው ማጣት ስንቶች ናቸው? ኧረ እባካችሁ ሰው ለሌለው ሰው እንሁን፣ ግድ የላችሁ ሰው እንሁን። እግዚአብሔር እኛን ሙሉ ሰዎች ያደርግን ዘንድ ሰው ሆነልን። ምስጋና ይድረሰው። ምን ሆነልን? ሰው ሆኖ አሳየን። ዝቅ ብሎ አሳየን። በተወሰነና ተገልጦ አሳየን። በቤተልሔም ተወልዶ አሳየን። ዘመን የማይቆጠርለት ዘመን ተቆጥሮለት አሳየን። እንደ እኛ ሰው ለሌለው ሰው የማንሆነው እስከ መቼ ድረስ ነው? እስከ መቼ ድረስ ነው ሰው በማጣት የሚሞተው፣ የሚንገላታው፣ የሚራበው፣ የሚጠማው፣ የሚንገላታው? ኢትዮጵያውያን የቅድስት ኦርቶዶክሳዊት ተዋሕዶ የቤተ ክርስቲያን ልጆች በክርስቶስ ክርስቲያን የተሰኛችሁ ባካችሁ በዚህን ዘመን የእናንተም በደረስንበት በዚህ ዘመን የሰው ያለህ እያሉ ሰው በማጣት በረሃብ የሚንገላቱ፣ በጥማት የሚንገላቱ፣ ጤንነት በማጣት የሚንገላቱ፣ በየሆስፒታሉ የሚንገላቱ፣ በጤና ጣቢያ የሚንገላቱ፣ በጸበሉ ስፍራ የሚንገላቱ ብዙዎች ስለሆኑ ሰው ለሌላቸው ሰው እንድንሆን የእርሱን ልብ የክርስቶስን ልብ ለሁላችንም ያድለን። ሰው የለኝም አለ ነው ችግር ይሄ ነው አለው። እሱ የፈለገው እዚያ ጸበሉ ስፍራ እንዲያስገባው ነው። ግን በቃሉ የሚፈውሰው ጌታ ምን አለው? ተንስ ነሳ አራተከ ወሆድ ቤተከ ለ38 ዓመት የተኛህባትን ይችን አልጋህን ተሸከምና ወደ ቤት ግባ አለ። ወዴት ግባ ነው? ደስ አይልም? እንዴት ደስ ይላል! የተሸከመውና እሱ ሌላ ነው የጠበቀው። ይህን የተሸከመችን አልጋ በተራ ተሸከማትና ወደ ቤት ግባ ነው። ወዲያው በደግ አደረገና ትከሻው ላይ ከፍ አድርጎ ተሸክሞ እየዘለለ ያለምንም ጠባሳ ያለምንም እጥረት ያለምንም መንቀጥቀጥ አንድ ቀን የተኛ ሰው እኮ ለመቆም ይቸገራል። አይደለም 38 ዓመት በጣም ስንት አገግሞ ስንት መከራ አይቶ ነው ለመቆም። እሱ ግን ጊዜ ያልፈጀበትም ምክንያቱም ሰማይና ምድርን በቃሉ ያጸናው ጌታ ነው የተናገረው። ውሃን በምድር ላይ ያጸናው ጌታ ነው የተናገረው። ስለዚህ ተነስና አልጋህን ተሸክመ ይህ ሲለው ተነስቶ አልጋውን ተሸክሞ ከዚያ ከቤተ ሳይዳ መጠመቂያ በኢየሩሳሌም አደባባይ ላይ ተመላለሰ። ፈውስን አገኘ፣ ድህነትን አገኘ ይላል። ይህ ጌታ የመድኃኒዓለም ሁላችንንም ይፈውሰ። እንደው በትከሻችንም ላይ በዓይናችንም ላይ በጆሮአችንም ላይ እንደው በጠቅላላ በማናውቀው ላይ ተጣውቆን ያለውን ደዌ እንዲህ በቃሉ ያርቅልን። ብዙዎቻችን ተሸክመን የምንኖረው ደዌ አለ። ከዕለታት በአንድ አቤት ቀን ነው እኮ የሚጠብቅልኝ የምንለው ደዌ አለ። ተንገላተን በየሆስፒታል መፍትሄ ያላገኘንለት የራስ ምታቱ የሆድ ቁርጠቱ ረስንቱ በዚህ ዘመን የሌለ የበሽታ አይነት የለም። ስለዚህ እርሱ ደግሞ ያንን በቃሉ መፈወስ ይቻለዋል፣ ማዳን ይቻለዋልና መጻጉዕን የፈወሰ ጌታ መድኃኒዓለም ኢየሱስ ክርስቶስ ሁላችንንም ደዌ ስጋችንን ደዌ ነፍሳችንንም ይፈውሰን። ሄደ። ቀኑ ቅዳሜ ነበረ። ልክ ተሸክሞ ሲሄድ አይሁድ መንገድ ላይ ጠበቁት። እንኳን አልጋህን ተሸክሞ
ተሸክመ ለመሄድ እንኳን ተኝተህ ከኖርክበት የጸበል ስፍራ ዛሬ ጤንነት አግኝተህ በዚህ አደባባይ ለመመላለስ አበቃህ አይደለም ያሉት። እንደ ትራፊክ ቆሙና አንተ ቆይ ቁም፣ በዚህ በሰንበት ቀን አልጋህን ተሸክመህ እንድትሄድ ማን የፈቀደልህ አሉት። ትክክለኛ ጥያቄ ነው። በጎ የሆነ ጥያቄ ነው። እኔ አዳለኝ አልጋህን ተሸክመህ ሂድ አለኝ አለ። እሱ ደግሞ ሲመልስላቸው እርሱ ማን ነው አሉት። አይ የዳነው ይላል እዚህ። ምክንያቱም እሱ ተነስቶ አልጋውን ተሸክሞ ነው የሄደውና በደንብ አላስተዋለውም እና የዳነው ይላል። ያዳነውን አላወቀም ነበር ነው የሚለው። አላወቀም ነበር ይላል። ከዚህ በኋላ ወዲያው ተነስቶ እዚያ ወደ ምኩራቡ ወደ ጸሎት ስፍራው እዚያ ጎራ ብሎ እያለ ያዳነው ጌታ መድኃኔዓለም ኢየሱስ ክርስቶስ ዳግመኛ ተገለጠለት ይላል። ምን አለለት? ተገለጠለት። ከስጋ ቦታ በቁሶት ነበረ። የነፍስ በሽታ እንደገና በሕይወቱ እንዳይገጥመው እንደገና እንዳይታመም የስጋ በሽታ ምዕመናን ከመንግስተ ሰማያት ውጭ አያደርግም። ዕውርነት ከመንግስተ ሰማያት ውጭ አያደርግም። የስጋ መጉደል መታመም ከገነት ከመንግስተ ሰማያት ከዘላለም ሕይወት ውጭ አያደርግም። ትልቁ የነፍስ በሽታ ነው። በነፍስ ከመታመም፣ በኃጢአት ከመታመም፣ በክፋት ከመታመም፣ በጥርጥር በክህደት ባለመታመም፣ በእግዚአብሔር የለሽነት ከመታመም፣ በጥላቻ ከመታመም የፍቅር ጌታ መድኃኔዓለም ኢየሱስ ክርስቶስ ሁላችንንም ይጠብቀን። እነዚህ ያነሳኋቸው ሁሉ ከመንግስተ ሰማያት ውጭ ያደርጉናል እና የነፍስ በሽታ እንዳይገጥመው እንዲህ አለው። ናሁኬ ሀየውከ እነሆ ዛሬ ድነሃል አለው። ምን ብለሃል አለው? ምን ብለሃል አለው? እነሆ ድነሃል። ምዕመናን ድነናል፣ ድነናል። ስጋው ተቆርሶልናል፣ ማየገቦ ተቀርቶልናል፣ ደሙ ፈሶልናል። በማየገቦ ተጠምቀን የእርሱ ልጆች ሆነናል። ክርስቲያኖች ነን። የምንልበትን የልጅነት መንገድ አግኝተነዋል፣ ተቀብለነዋል። ተስፋችን የዘላለም ሕይወት ገነት መንግስተ ሰማያት ናት። የምንልበት መስመር ይሄ ነው። ግን የዳነውን ድህነት የመጠበቅ ኃላፊነት አለብን። እየሰማችሁ ነው? ድህነታችንን መጠበቅ፣ መንከባከብ። ድህነታችን ችግር እንዳይገጥመው፣ ደቅ እንዳያገኘው፣ ጥርጥር እንዳያገኘው፣ ስህተት እንዳያገኘው፣ ውድቀት እንዳያገኘው መጠበቅ። ለዚያ እኮ ነው ድህነታችንን በምንሰማባት፣ ድህነታችን በሚጠበቅባት፣ ድህነታችን በሚፈጸምባት በዚህ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ዕለት ዕለት እየተገኘ ነገር እግዚአብሔርን እየሰማን ወንጌሉን እየሰማን በመስቀሉ እየተባረከ በኃጢአት የወደቅን ንስሐ እየተነሳ ስጋውን እየበላ ደሙን እየጠጣን የምንኖረው የተፈጸመልንን ድህነት ለመጠበቅ ነው። ድህነታችንን እንድንጠብቅ እሱ ምሕረቱን ቸርነቱን ያበዛልን። አሁን አንዳንድ ወጣ ስትሉ ድነሃል በቃ ከዚህ በኋላ ይሏቸዋል። ድህነቱ ግን መጠበቅ ያስፈልገዋል። ድህነቱ በጾም፣ ድህነቱ በጸሎት፣ ድህነቱ በስግደት፣ ድህነቱ በንስሐ፣ ድህነቱ ነገር እግዚአብሔርን በመጠበቅ መጠበቅ ያስፈልገዋል። ድነሃል ከዚህ በኋላ ጾም ያስፈልግ፣ ጸሎት፣ ስግደት ያስፈልግ፣ መንገላታት ነው፣ መልካም ነው ይሏቸዋል። እነሆ ድነሃል ወቂተአብስ ወምዝዝ ዘይአገር እንዳያገኝ ደግመህ ኃጢአት አትስራ። ምን አትስራ? ምን አትስራ? የቤተ ክርስቲያን አስተምሮ ይሄ ነው። የቤተ ክርስቲያን አስተምሮ የክርስቶስ አስተምሮ ነው። እንሃላል እንዲያው አንድ ወድቋል በቃ ተባስቶልሃል። ከዚህ በኋላ የምትጠብቅህ ገነት ናት፣ ወለል ብላ መንግስተ ሰማያት ናት፣ ወለል ብላ ቤተ ክርስቲያን አታስተምርም። የምትጠብቀው ነገር አለ። ዋጋ የተሰጠህን ጸጋ መጠቀም ያስፈልጋል። በኃጢአት ብትሆን በንስሐ መነሳት፣ ስጋውን መብላት፣ ደሙን መጠጣት፣ ራስን ከገቢረ ኃጢአት መጠበቅ ያስፈልጋል። እነሆ ድነሃል፣ ዳግመኛ ኃጢአት እንዳትሰራ፣ እነሆ ደግመህ እንዳትበድል የሚል አምላካችን ክርስቶስ ለዚህ ሰው ትምህርት ሰጠው ነው የሚለው። እንግዲህ ምዕመናን ጠቅለል ስናደርገው ይሄ ዕለተ ሰንበት የፈውሱ ቀን የሚታሰብበት ዕለት ነው። ነገረ ድህነታችን በምልአትና በስፋት የሚነገርበት ዕለት ነው። ድህነተ ስጋ ድህነተ ነፍስ የሚገኘው ከእርሱ ስለሆነ
በሚገኙባት በቅድስት ቤተ ክርስቲያን እየተመላለስን ወንጌሉን እየሰማን በኃጢአት የወደቀ ንስሐ እየተነሳን እነሆ ኃጢአት ሲፈታተነን፣ በደል ሲፈታተነን፣ ክፋት ሲፈታተነን እነሆ በንስሐ እያስወገድን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን የክብሩ ወራሾች የስሙ ቀዳሾች ለሆን የበቃን የተዘጋጀን ያደርገን ዘንድ የእግዚአብሔር አምላካችን ቅዱስ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር አሜን። በመምህራችን ላይ አድሮ ያስተማረን የመከረን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ለመምህራችን ለመጋቢ ሐዲስ እግዚአብሔር አምላክ ጸሎትን ያሰማልን። ጸሎትን